በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በአብ አበው በወልድ ወልደ እግዚአብሔር በመንፈስ ቅዱስ መንፈሳውያን የተሰኛችሁ የእግዚአብሔር ቤተሰቦች በኃያሉ በልዑል እግዚአብሔር ፍጹም ሰላምታ ሰላም ላችኋለሁ። እንደምን ቆያችሁ? እንግዲህ የዛሬ ትምህርታችን የሚሆነው በባለፈ ትምህርታችን አንተ፣ አንቺ፣ አነ፣ ንህነ፣ አንተ፣ አንቺ፣ እኔ፣ እኛ የሚል ተማምረናል ማለት ነው። መራህያን ወይም ተውላጠ ስም ብለን የተነጋገርነው። ዛሬ ደግሞ ከቀዳማይ አንቀጽ ጋራ የመጣው አይመረ አወቀ ብለን እኔ አወቅኩ፣ አንተ አወቅኩ፣ አንቺ አወቅሽ የሚለውን በግዕዝ እንማማራለን ማለት ነው። አብራችሁኝ ቆዩ። አይመረ ማለት አወቀ ማለት ሲሆን አነ አይመርኩ እኔ አወቅኩ፣ ንህነ አይመርነ እኛ አወቅን፣ አንተ አይመርከ አንተ አወቅክ፣ አንቲ አይመርኪ አንቺ አወቅሽ፣ አንትሙ አይመርክሙ ብዙዎች ወንዶች እናንተ አወቃችሁ፣ አንትን አይመርክን እናንተ ብዙዎች ሴቶች አወቃችሁ። አንትን ማለት ብዙዎች ሴቶች ማለት ነው። አወቃችሁ። ውእቱ ማለት አወቀ፣ እሱ አወቀ። በባለፈ ትምህርታችን እንግዲህ አንደኛ መደብ፣ ሁለተኛ መደብ፣ ሶስተኛ መደብ ብለን የተማማር ነው ማለት ነው። ግር እንዳይላችሁ። ውእቶሙ አይመሩ ብዙዎች ወንዶች እነዛ አወቁ ማለት ነው። ውእቶን አይመሩ ብዙዎች ሴቶች የሩቆች ሴቶች አወቁ። አንትን አይመርክን ብለን አሁን እናንተ ሴቶች አወቃችሁ ብለናል። አሁን ደግሞ ውእቶን አይመርክን ብዙዎች ሴቶች ውእቶን አይመሩ ብዙዎች ሴቶች አወቁ። አይመሩ ውእቶን ከሆነ አይመሩ፣ አንትን ከሆነ አይመርክን ነው የምንለው ማለት ነው። የሴቶች ሲያበዛ ክን የሚል ነገር ነው የሚያመጣ ከመጨረሻ ማለት ነው። ከዚህ ቀጥል የሚሆነው ደግሞ ትናንትና የማክሰኞ ውዳሴ ማርያም ተፈሥሒ ኦ ወላዲተ እግዚእ የሚል ተማምረናል። ከዛ ቀጥል ያለ ተፈሥሒ እስመ ድልዎ የሚል አለ። እሱን እንማማራለን ማለት ነው። አብራችሁን ቆዩ። በድጋሚ ተፈሥሒ እስመ ድልዎ ኦ እግዚእትነ ተፈሥሒ እስመ ድልዎ ተሰመይኪ ወላዲተ አምላክ ተፈሥሒ ኦ መድኃኒታ ለሔዋን ተፈሥሒ እንተ አጥባውኪ አሊበ ለዘይሴሰዮ ለኩሉ ፍጥረት ተፈሥሒ ኦ ቅድስት እሞሙ ለኩሎሙ ሕያዋን ናንቃዱ ሀቤኪ ሳሊ በእንቲአነ ሳሊ ለነ ቅድስት ኦ ድንግል ኦ ቅድስት ኦ ወላዲተ እግዚእ እስመ ወለድኪ ንጉሠ መንክር ምስጢር ሀደረ ላዕሌኪ ለመድኃኒተ ዚአነ ናርምም እስመ ንክር ፈጽሞ ጠንቁቀ ነይረ በእንተ ባዩ ለውቱ ገባሬ ሰናያት በብዙ መንክር ራእይ ሳሊ ለነ ቅድስት። ይህንን ከተመማርን ለዛሬ ይበቃናል ማለት ነው። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። በዳግሚያ ቪዲዮ እስከምንገናኝ መልካም ቆይታ። ሰላም አደር።